ሰላም ለእናንተ ይሁን የውድ ኢቫንጀሊካል ቴሌቪዥን የብዕር ትሩፋት ፕሮግራም ተከታታዮች ዛሬ የዶክተር ቶማስ መለሰን የንባብ ህዳሴ የተሰኘ መጽሐፍ ይዘንላችሁ ቀርበናል። ይህ መጽሐፍ በ115 ምዕራፎች እንግዲህ በ110 ገጽ ነው የተጠናቀቀው። ነገር ግን እያንዳንዱ ምዕራፍ አንዳንድ ርዕሰ ጉዳይ የተሰጠው አጫጭር ሆኖ ጠፈጥ ብለው የቀረቡ ሐሳቦች ናቸው ያሉበት። የንባብ ህዳሴ ይላል ዶክተር ማብራሪያ ይሰጠናል በዚህ ጉዳይ ላይ። የንባብ ባህላችን እንዴት ነበረ ቀድሞ፣ አሁንስ እንዴት ያንኑ ነገር እናድሰው የሚል ሐሳብ አለበት። የንባብ ህዳሴ እንግዲህ አጠቃላዩ ንባብ ነው። ማንብ በፍጥነት ያድጋል የሚል አለ እዚህ ገጽ 9 ላይ። ስለሱም ከቀጥታ ከህይወት ፍጥነት ጋር የተያያዘ ከህይወት እድገት ጋር እንደተያያዘም ያነሳው ነገር አለ። ዋቢዎቹን ደግሞ የዘመኑን ዲጂታል ዘመን ስለሆነ ሊንኮችን በብዛት አስቀምጠሃል። እንደው ለመነሻ እንዲሆነን ዶክተር ምን እናደርጋለን? ማንበብ ሙሉ ሰው ያደርጋል። አሁን የትኛውን ሙሉነት ነው? እቺን ደግሞ እናወራለን ከመንፈሳዊነትና ከህይወት አንፃር። ግን አንድ ሰው ሲጽፍ እዚህ መቅደም ላይ እንዳስቀመጥከው አንድ ሰው ሲጽፍ እግረ መንገዱን እንደሚማር ገምታለሁ እኔ። ራሱ ይማራል። አንተ ይህን መጽሐፍ ስታጠና ስታዘጋጅ በምን ያህል መጠን ለውጥ አየህበት? ቀድሞ የነበረው ዶክተር ቶማስና ጽፎ ከጨረሰ በኋላ የነበረው ዶክተር ቶማስ በሐሳቡና በልቡ ለውጥ አላየም ወይ? ካለስ ያ ለውጥ ካለ ምንድን ነው? ምን ተገነዘብክ ስትጽፍ ስታዘጋጅ? እሺ፣ አመሰግናለሁ። ስሜ ዶክተር ቶማስ መለሰ እባላለሁ። የሮቦታ ቤተክርስቲያናት ህብረት ምክትል ፕሬዝዳንትና የኢሳያስ 60 ኢንተርናሽናል ሚኒስትሪ ዳይሬክተር ነኝ። ከሁለት ሳምንት በፊት ደግሞ የፓስተራል ኦርዲኔሽን ስለነበረ ያው ታይትል የተስተካክሎ ፓስተር ዶክተር ቶማስ ሆኛለሁ። በጣም መጽሐፉ መረቃቀን እዚህ ላይ ያው ቀድሞ ስለታተመ ነው መጽሐፉ። ስለዚህ መጽሐፍ ስናወራ የንባብ ህዳሴ ወይም ሪዲንግ ሬናይሰንስ ይላል። ይሄ መጽሐፍ ከ8 ዓመት ተኩል በፊት ቴዎሎጂ የመጀመሪያ ዲግሪ ቴዎሎጂ ስማር የንባብ ባህል በኢትዮጵያ ቤተክርስቲያናት የሚል አንድ ጥናት አጥንቼ ነበረ። ያ ጥናት ነበረ ወደዚህኛው መጽሐፍ መነሻ የሆነኝ። ከ8 ዓመት ተኩል በፊት የንባብ ባህል በኢትዮጵያ ቤተክርስቲያናት የሚል ጥናት አጥንቼ መመረቂያ ጽሑፌን አጥንቼ 5 ቤተክርስቲያኖች ሄጄ ቤተ እምነቶች ሄጄ የንባብ ባህልን እንዴት ነው ያለው ምን ይመስላል የሚለውን ለማየት ሞከርኩኝ። 5 እሁዶችን 5 ቸርቾች ተሳተፍኩኝ። ከ5ቱ ቸርቾች ምን ያክሉ ወደ ትምህርት ወደ ንባብ ይገፋፋል የሚል ሪሰርቾችን እየሰራው ነበረ። ሆነስትሊ ስፒኪንግ ከዛም አልፌ ደግሞ የቸርቾቹን አጥሮች እመለከት ነበርና የቸርቾቹ አጥር ላይ ያሉ ሱቆች አሉ። አብዛኞቹ ሱቆቹ ውስጥስ መጽሐፍ መሸጫ መዝሙር ካሴት መሸጫ አለ ወይንስ እንዴት ነው ብዬም ያንን አይቼ ነበረ። አላገኘውኝም። የሄድኩባቸው ቸርቾች ሁሉ አጥራቸው ላይ ያለው የሳይክል እና የተለያየ የልጆች ዕቃ መሸጫ ምናምን ነገር ነውና አትሊስት ለንባብ ባህል ባለድርሻዎች አሉ። ሰው ወደ ንባብ ባህል እንዲመጣ ስፔሻሊ መንፈሳዊ ሰው ወደ ንባብ ባህል እንዲመጣ ቤተሰብ ኃላፊነት አለበት። ከቤተሰብ ቀጥሎ ቤተክርስቲያን፣ ከዛም አልፎ የቴዎሎጂ ስኩሎች ወይም ደግሞ ስነ መለኮት ኮሌጆች ናቸው ኃላፊነት ያለባቸውና እስቲ የቤተክርስቲያን ኃላፊነትን ብዬ ነው ያን ለማየት ጥናቱን የጀመርኩት። እዛ ጋር ያየሁት ጋፕ የንባብ ባህልን ቤተክርስቲያን ምን ያክል ያበረታታች ነው የሚለውን ለማየት ነው የሞከርኩት። እዛ ጋር ያየሁትን ጋፕ ነበር ያስቀመጥኩት። ያ ነገር ግን በተደጋጋሚ በውስጤ ሲመላለስ ስለቆየ በተለያዩ የትምህርትና ስልጠናዎች በምሰጥበት ጊዜ የንባብ ባህልን አስመልክቼ ትንሽ ነገር ለማስቀመጥ ሞክራለሁ። ሲደጋገም ጥያቄዎች መምጣት ጀመሩ። ይሄን ነገር ለምን ወደ መጽሐፍ አታዞረውም? ያ ነገር ነው ወደዚህ ነገር የገፋፋኝ። አንድ በጣም የምወደው ጓደኛዬ ፓስተር አብርሃም ይባላል፣ የአዲስ ኪዳን ካህናት ፓስተርና እሱ ሪሰርቹን አየና እስቲ ዞር ብለን በመንፈሳዊ ተቋም ያለ መጽሐፍትን ቼክ እናደርግ ስለ ንባብ ባህል የተጻፈ ብለን 15 ዓመት አየን። ኢትዮጵያ ውስጥ 15 ዓመት የተጻፉ መንፈሳዊ የንባብ ባህል መጽሐፍቶችን አየን። ከ15 ዓመታት ውስጥ ማለት በ15 ዓመታት ጊዜ ውስጥ በዚህ ጊዜ ውስጥ ቃለ ሕይወት በቃለ ሕይወት ቤተክርስቲያን የተጻፈ ከንባብ ባህል ጋር የተያያዘ እንደ ሞጁል የተዘጋጀ አንድ መጽሐፍ ብቻ ነው ያገኘነው። ንባብ ባህልን ፎከስ አድርጎ የጻፈ ሰው አለመኖሩን ስናይ ያኔ በጣም ተነሳሳውኝ። ይሄ ነገር ወደ መጽሐፍ ዞሮ ለህዝብ ተደራሽ እንዲሆን
ወደሚል መጣሁ። ያ ነው የንባብ ባህል ዋና መነሻዬ። አሁን እንዳልኩት ነው። በጣም የሚገርም ነገር ነው። ቆንጆ መነሻ ነው ያደረግከው። ነገር ግን እያዘጋጀህ እያለ አንድ ነገር ተገነዘብክ። ያ የተገነዘብከው ነገር መጽሐፍ እንድጽፍ አደረገ። በግል ሀሳብህ ላይ ስታጠና፣ በግል ሀሳብህ ላይ መቼም መንፈሳዊ እንደመሆናችን መጠን በዓለምም ቢሆን እኮ እንደ አዲስ ነገሮች ትረዳ ነበር እንደ እያልክ በመንፈሳዊ ህይወትህም በአጠቃላይ ግንዛቤ ላይ ምን ጨመረልህ ስታጠና? በጣም ብዙ ነገር። በጣም ብዙ ነገር ማለት ያው ማስተማር ማለት ትዋይስ ኦፍ ለርኒንግ ነው አይደል? ስለዚህ እኔ አስተማሪ ነኝ፣ ባክግራውንዴ አስተማሪ ነው። በሴኩላሩም ዓለም አሁን በመንፈሳዊ ተቋማትም አስተማሪ ነኝ። ለማስተማር ሁለት ጊዜ እንደሚነበብ ሁሉ ይህን መጽሐፍ በምጽፍበት ጊዜ መጀመሪያ ራሴን ነው ቻሌንጅ እያደረግኩ ያለሁት። ራሴን ቻሌንጅ እያደረግኩ በየቀኑ አንድ ፖይንት በሰጠው ቁጥር በዛ ባስቀመጥኩት ነጥብ ላይ የኔስ ህይወት ምን ይመስላል፣ የኔስ የንባብ ባህል ምን ይመስላል። እስቲ መጽሐፉን ስንመለከት ወደ መጨረሻው ፔጅ ወደ መጨረሻው ምዕራፍ ላይ የንባብ ባህልን የኢትዮጵያ ትዝብትን አስቀምጫለሁ ምን ይመስላል የሚለው። ስለዚህ ትዝብቱ ያው ከራሴ ነው የጀመረው። ምን ያክል ከዚህ በፊት መጽሐፍቶችን አነብ ነበር፣ አሁን ላይ ግን ለምንድን ነው የቀነስኩት፣ መንስኤዎቹ ምንድናቸው እንድቀንስ ያደረገኝ እያልኩኝ ራሴን እያየው ቆየው። ምናልባት ከሁለት ዓመት ይሆነኛል ይሄን መጽሐፍ ፋይናላይዝ ወደ ማድረግ መጣው። ከዛ በኋላ ያነበብኳቸውን የመጽሐፍ ቁጥር ሳስብ አትሊስት እኔ ላይ ምን ያክል ተጽዕኖ እንደፈጠረ ተረድቻለሁ። ቀዳሚ አንባቢ ብዬ ያልኳቸው 1-4-5 ሰዎች እዚህ ላይ ያሉ፣ እነሱም ይህንን መጽሐፍ ካነበቡ በኋላ ስለ መጽሐፉ አስተያየት ስጡኝ ስላቸው ስለ መጽሐፉ ከምንሰጥ አስተያየት ይልቅ በእኛ ህይወት ውስጥ ስላመጣው ለውጥ ብንነግር ይሻላል ሲሉኝ ያ ነገር ይበልጥ አነሳሳኝ እና ብዙዎቹ ይሄን አንብበው ይለወጣሉ ብዬ አስባለሁ። አጀንዳው የዚህ የንባብ ባህል ዓላማው ዋና ዓላማውም ወደ መጽሐፍ ቅዱስ እንመለስ ነው፣ ወደ ንባብ እንመለስ ነው። ማለት ሁል ጊዜ ያለማንበብ እኛን እንዲገልጸን አያስፈልግም። ጀስት ማለት የተለያየ ኮቴሽኖች አሉ። ከአፍሪካውያን እቃ ለመደበቅ ከፈለክ መጽሐፍ ውስጥ አስቀምጥ ብሎ የተጻፈልን ኮቴሽን which is በጣም ከማልወደው እንትን አንዱ ነው። ግን ሪያሊቲውን ስናስብ ብዙ ጊዜ እንደዛ ነው which indicates አለማንበባችንን ያሳያል። በመጽሐፌ ምረቃ ቀን ፕሮፌሰር ገመቺስ አንድ ደስ የሚል አባባል ተጠቀመ። አባቴ በየዓመቱ መጽሐፍ ቅዱስ ግዛ ይለኛል፣ ገዛለታለሁ፣ ያስረጀዋል መጽሐፉን፣ አሁንም ገዛለታለሁ በየዓመቱና አንድ ነገር ተረዳዋል። መጽሐፍ ማስረጀት ማለት ደጋግሞ ማንበብ ማለት ነው፣ ማስመር ማንበብ ምናምን ማለት ነውና ሰዎች መጽሐፍን በሚያስረጁ ሰዓት ውስጣቸው እየታደሰ ይመጣል። መጽሐፋቸው አዲስ በሚሆን ሰዓት ግን እነሱ እያረጁ ይመጣሉ ማለት ነው። ስለዚህ የአባባል በጣም ነው ገዢ ሐሳብ ነው። የአብዛኞቻችን መጽሐፍቶች አዲስ ናቸው አሁን ቤታችን ያሉት መጽሐፎች። ምክንያቱም አብዛኞቻችን ሞባይልን እንጠቀማለን ወይ ታብሌትን፣ የቤቱ መጽሐፍ ብዙም መከፈት ቀንሷል እኛም ቤት። ስለዚህ ያ ነገር ወደ መስተካከል መምጣት አለበት ብዬ አስባለሁ። እኔ በግሌ ያንን ነገሮች እያስተካከልኩ ነው። አሁን ሶፍት ኮፒ ማቴሪያልን ስፔሻሊ መጽሐፍ ቅዱስን አልጠቀምም። አሁን ከ8 ዓመት በፊት አንድ መጽሐፍ ሳነብ ማን ነው ሶፍት ኮፒ መጽሐፍ ቅዱስን ዳውንሎድ እያደረገልን ያለው የሚል ቻሌንጅ ነው። ሶፍት ኮፒ መጽሐፍ ቅዱስን የማታነበው? አዎ ህትመቱን ነው የምታነበው? ህትመቱን ነው ማለት ነው። ለምንድን ነው ማን ነው ሶፍት ኮፒውን እንትን ዳውንሎድ ያደረገልን ሰው ማን ነው? መጽሐፍ ቅዱስ ነው። ከዛ ያንን ቻሌንጅ ከሰጠ በኋላ 14 የመጽሐፍ ቅዱስ ጥቅሶች ከመጽሐፍ ውስጥ የወጡ አንድ መጽሐፍ ቅዱስ አሳየን። ስለዚህ ይሄ this implies ሶፍት ኮፒ መጽሐፍ ቅዱሶች አቢዝ እየተደረጉ ነው ማለት ነው። ስለዚህ እኛ ልጆቻችንንም አንብቡ ብለን የምንሰጣቸው ሶፍት ኮፒውን ከሆነ ሚስ የሚደረጉትን መጽሐፍ ቅዱስ ጥቅሶች እያጡት ይመጣሉ ማለት ነው። ስለዚህ ያ ነገር ለኔ በጣም ቻሌንጅ ያደረገኝ። ስለዚህ ሞሮፍ ስፔሻሊ መጽሐፍ ቅዱስ ሲሆን ኦሪጂናሉን ህትመት ማንበቡ የተመረጠ ነው የሚል እሳቤ ያለኝ። በጣም ትክክል ነው። በጣም በተለይ አሁን የተናገርከው ነገር፣ ምክንያቱም ይሄ ሶፍት ኮፒው ዝም ብለህ ነው በእምነት ነው የምታነበው። ስታነብ እኮ በጽሁፍ በዚህ ሃርድ ኮፒ ከሆነ ግን ጸሐፊውም ኃላፊነት እንዳለበት ይሰማዋል። ሲያሳትም ሲጀመር የተጋለጠም ነው ለመያዝ። ሌላው ነገር ተማምነህ ታነባለህ። ለዚህም እንኳን ሲባል የንባብ ባህል መቀጠል አለበት፣ መዳበር መታደስ አለበት እንዳልከው። እኔ እቺ ቀዳሚ ቃል ላይ ያኖርካት ሀሳብ በጣም ትገርማለች። መጨረሻውን እንደው ባጭሩ እንትን ለማለት ከሙሴ ጽላት ጀምሮ እስከ ጳውሎስ ብራናዎች ድረስ በጣም የሚገርም ቃል ነው። በጣም እቺ መጽሐፍ ትንሽ ስለሆነች ቅድም እንዳልከው ነው ቆንጆ ነገር በትንሽ ዕቃ ውስጥ የሚገርም ነገር። እያንዳንዱ መጽሐፍ እያንዳንዱ ገጽ ስትገልጸው አንድ ቆንጆ ነገር ይሰጣልና
ከሙሴ ጽላት ጀምሮ እስከ የጳውሎስ ብራናዎች ድረስ እግዚአብሔር ሕዝቡን ለመቅረጽ ሁልጊዜ የተጻፈውን ቃል ይጠቀማል። የተጻፈውን ነው ያለው። የተጻፈውን ቃል ይጠቀማል። ከቃሉ ውጭም አይሰራም። በርግጥ የተጻፈውን ቃል ይጠቀማል። አንድን ሰው ወደ ክርስቶስ ለማቅረብ ለማወቅ ወይም ለማነሳሳት ጽሑፍ ትልቅ ቦታ አለው። ሕግህ ቃልህ ለእግሬ መብራት ለመንገዴም ብርሃን ነው። መዝሙር 119 ዳዊት እንደተጠቀመበት በጣም የሚገርም ሐሳብ ነው ይሄ ሐሳብ። አዎ ለምንድን ነው ይሄ መጽሐፍ በመጀመሪያ ስጽፍ ሁለት ነገር አይምሮ ውስጥ ይመጣ ነበር። ተደራሽነቱ ለክርስቲያኑ ማህበረሰብ ብቻ ይሁን ወይንስ ለሴኩላሩም ይሁን ሆሊስቲክ ይሁን የሚል ግን ሞሮፍ አሁን እኔ ኮንሰርንድ የሆንኩት ለመንፈሳዊያኑ ስለሆነ ኮንቴንቶችን ወደ ስፒሪቹዋል አረኳቸው። አንድ እኔ አሁን የኔ ቢሮ ተከራይቼ ያለሁበት የኔ ቢሮ ባለቤት ሙስሊም ነው። መጽሐፍ እንደማስመርቅ ነግሬው ነበርና አልተገኘም፣ አልቻለም። ከዛ ግን መጽሐፉን ከተቀበለኝ በኋላ ሲከፍት መጽሐፍ ቅዱስ የሚል ጽሑፍ አየ። ሲያይ እንዴ ዶክተር ይሄ መጽሐፍ የሰጠኝ መጽሐፍ መንፈሳዊ መጽሐፍ ነው እንዴ ልትሰብከኝ ነው እንዴ አለኝ። ሲለኝ አይ እዛ ውስጥ የምታገኛቸው ቃላቶች መጽሐፍ ቅዱስ የሚለው ቦታ ስትደርስ ቁርአን ብለህ አንብበው መጽሐፉን አልኩት። ከዛ እሺ አለኝ። አነበባቸው መጽሐፍቶችን። አይ ቲንክ እንግዲህ መጽሐፍ ቅዱስ ብዬ እያልኩ ያጣቀስኩባቸውን ቦታዎች ቁርአን እያለ አጣቅሶ ይመስለኛል ያነበበው መጽሐፍ። አነበብኩት ብሎ ደስ ብሎት ነገረኝ ስለ መጽሐፉ። እና መንፈሳዊ ስናደርገው መጽሐፍ ቅዱስን ይሄ አሁን የንባብ ባህላችንን ቀጥታ ወደ ቤተ ክርስቲያን ከዛ ወደ መጽሐፍ ቅዱስ ባይ ዘ ዌይ ይሄ ስለ መጽሐፍ ቅዱስ ማንበብ ብቻ አይደለም፣ አጠቃላይ የንባብ ባህልን ነው የሚያወራው። የንባብ ባህልን ነው የሚያወራው። አዎ ስፔሲፊካሊ መጽሐፍ ግን የተጠቀምናቸው ምሳሌዎች የተጠቀምናቸው ኮቴሽኖች ከመጽሐፍ ቅዱስ ነው። ለምሳሌ ጳውሎስ ለጢሞቴዎስ የጢሞቴዎስ መጽሐፍ ላይ ጳውሎስ ለጢሞቴዎስ የሚለውን ነገር ለመምከርም ለማስተማርም አስቀድሞ ማንበብ እንዳለብን ይነግረናል። ስለዚህ ሰው በማንበብ ነው ማደግ ያለበት። እኔ አንድ ነገር አምናለሁ። አገልጋዮች አሁን ብዙ አገልጋዮች ስለ አገልግሎታቸው ሲጠየቁ አገልጋይ የሆንከው ይሄ በእውቀት ነው ወይስ በቅናት ነው ብዬ ስጠይቅ አብዛኞቹ በቅናት ነው አገልጋይ የሆኑት፣ በእውቀት የተመሰረተ አይደለም። ያንን ስንመለከት አንደኛ ዜና ምዕራፍ 13 እና 15 ላይ ስናይ የዳዊትን ታሪክ እንመለከታለን። ዳዊት በቅናት ያደረገው ነገርና ዳዊት በእውቀት ያደረገውን ይሄ ቴዎሎጂ ሳስተምር ዳዊት ቢፎር ቴዎሎጂ እና ዳዊት አፍተር ቴዎሎጂ ብዬ አስቀምጨዋለሁ። አንደኛ ዜና ምዕራፍ 13 ላይ ዳዊት የእግዚአብሔር ቤት ታቦት መማረኩ በውስጡ በልቡ ቀና ይልና የተጠቀመው ሌላ ምንም እንትን የለም። በቀጥታ ታቦቱን ለማስመለስ ኦዛን ይዞ በሬዎችን ይዞ ሳምቲንግ የሆነ ዕቃ ይዞ እንደሚመጣ አይነት ጉዞ ነበር ያደረገው። ከዛ ያ ጉዞ በቅናት ላይ ብቻ ስለነበረ ለኦዛ ስብራት እንደሆነ እንመለከታለን። ምዕራፍ 15 ላይ ስንመለከት ግን ዳዊት አፍተር ቴዎሎጂ ትመለከተዋል። ገና ምዕራፉ ራሱ ሲጀምር የእግዚአብሔርን ቤት ታቦት የሚያሳርፍበት ስፍራን አዘጋጀ ይላል። ከዛ በኋላ ከእግዚአብሔር ወገን ከተመረጡ ከሌዋውያን ሰዎች ይመረጡ ብሎ ሲመርጥ ታያለ። ከዛ መመረጥ ብቻ አይደለም ይቀደሱም ይላል። ከዛ በኋላ ስለዚህ ይሄ ምንድነው የሚያሳየው? የእግዚአብሔር ቤት ታቦት ስፍራ ያስፈልገዋል። አዎ ስፍራ ያስፈልገዋል። የተቀደሱ ሰዎች መሆን አለባቸው። የተመረጡ ሰዎች መሆን አለባቸው። ይቀጥልና ምዕራፍ 15 በጣም ደስ ይለኛል። ዳዊት እንዴት ታቦቱን ሲያስመልስ የተጓዘውን ጉዞ ስትመለከት በቃ ኳየር ኤ ኳየር ቢ ኳየር አሰላለፍ እንዲህ ነው፣ አለባበሳችሁ እንዲህ ነው፣ ታቦቱን የምትሸከሙት የሙሴን ስርዓት በትክክል ፕራክቲካሊ እንዲያርጋችሁ ብሎ ከዛ እንዴት ሳክሰስፉል እንደሆነ ስንመለከት እግዚአብሔርን ለማገልገል ቅናትም ዕውቀትም እንደሚያስፈልግ ነው። ግን መረሳት የሌለበት ነገር ዕውቀት ብቻም ደግሞ በቂ አይደለም፣ ፊደል ይገላል ስለሚል መጽሐፍ ቅዱስ ይሄ በዕውቀት ብቻ እግዚአብሔርን ማገልገል አይቻልም፣ ቅናትም ያስፈልጋል። ግን ሁለቱም አብሮ መሄድ አለባቸው፣ ሚዛናዊ መሆን አለባቸው። ያው አሁን ከረንትሊ እየተሻሻለ የመጣው ቤተክርስቲያን ውስጥ እየተሻሻለ የመጣው ኦርዲኔሽኖች፣ ፓስተራል የቅስና ኦርዲኔሽኖች ቴዎሎጂ ባክግራውንድ ይጠየቃል አሁን ላይ። በፊት የነበሩ አገልጋዮች ግን በአገልግሎት ነበር ኦርዴንድ የሚሆኑት። ስለዚህ አሁን ላይ ግን አትሊስት የቴዎሎጂ ባክግራውንድ መታየቱ አገልጋዮች ከመጽሐፍ ቅዱስ ጋር ያላቸው አታችመንት አትሊስት እኔ አንድ ነገር እላለሁ፣ ኢትስ ኖት ቴዎሎጂ ዲግሪ ማስተርስ ፒኤችዲ አይደለም ለማገልገል። ቢያንስ ግን ሄርሜኔቲክሱን፣ ሆምሌቲክስን፣ ኤክስጂሰስን ቢያነቡ ሰዎች እነዚህን አገልጋይ የተባለ ሰው ምክንያቱም ስናፈታትን ሰው ካላነበበ ስነ ስብከትን ካላነበበ እንዴት አድርጎ እግዚአብሔር ማገልገል ይቻላል? ያ ነገር ደግሞ ዝም ብሎ በቲዮሪ አይሆንም። ከረንትሊ የሐሰትን ትምህርት ለመቃወም ለልጆቻችን የሐሰትን ትምህርት ለመቃወም
ዝም ብለን በሶሻል ሚዲያ በሚያዩት ነገር ሰው የሐሰትን ትምህርት ሐሰት መሆኑን ለማወቅ እውነቱን ማወቅ ሰው ያስፈልጋል። እውነቱ ደግሞ ያለው መጽሐፍ ቅዱስ ውስጥ ነው። ስለዚህ ወደ እውነቱ ሰው መመለስ አለበት። ስንጸልይ ለእግዚአብሔር እንደምንነግር ሁሉ ስናነብ ከእግዚአብሔር እንሰማለን። ስለዚህ ሰው በማንበብ ውስጥ የእግዚአብሔርን ድምፅ ይሰማል። ስለዚህ የእግዚአብሔርን ድምፅ ካልሰማ ዋን ኦፍ ዘ ፒላር አይደል መጽሐፍ ቅዱስ ማለት የመንፈሳዊ እድገት ብለን ካለን መንፈሳዊ እድገት ማለት ጸሎት አንዱ ነው፣ ሁለተኛ መጽሐፍ ቅዱስ፣ ሶስተኛ ፌሎሺፕ ነው። ስለዚህ አንድ ሰው ከሶስቱ አንዱን ፒላር ካጎደለ መንፈሳዊ እድገት አይኖረውም። መጽሐፍ ቅዱስን ሳናነብ እኛ ህብረትና ጸሎት ብቻ ቢኖረን መንፈሳዊ ነገራችን አያድግም። ስለዚህ አንዱ ፒላር እንደመሆኑ መጠን ሰው መጽሐፍ ቅዱስን ማንበብ መቻል አለበት። ያው እንደ ክርስቲያን ደግሞ መጽሐፍ ቅዱስ ማንበብ አወር ዲክሽነሪ እኮ የህይወታችን ዲክሽነሪ ነው። በማንኛውም እንቅስቃሴ ላይ በሚያጋጥመን ነገር ብንከፍት እዚህ ጋር መልስ እናገኛለን። ስለዚህ ሰው ወደ ንባብ መመለስ አለበት ብዬ ከማሰብ አንጻር ነው ይህን እንትን ያደረኩት ያስቀመጥኩት። እዚህ ላይ መጨመር የምፈልገው ነገር ምንድን ነው? ከንባብ ባህል አንጻር ሰዎች አሁን አንድ ሚስ አንደርስታንዲንግ አለ እዚህ ጋር መጽሐፉ ላይ ትንሽ ላጎላ የፈለግኩት ሶሻል ሚዲያንና ቴክኖሎጂን ሞባይልን ኔጌቲቭ ፓርት ብቻ ነው አብዛኛው ቤት ያለው አቲቲዩዳችን ላይ ያለው። ስለዚህ ኔጌቲቭ ፓርት ብቻን አይደለም እኔ ያስቀመጥኩት እዚህ ጋር ፖዚቲቭንም ፓርት አስቀምጫለሁ። ለምሳሌ አንድ ሞባይል 500 መጽሐፎች ሊይዝልን ይችላል። ስለዚህ አንድ ሰው ሞባይል ስለተጠቀመ ብቻ ከንባብ ባህል ወጣ እንለው። በትክክል ዲሲፕሊንድ ሆኖ ያ ሰው ካነበበ ሶሻል ሚዲያዎችም ሞባይልም ጠቀሜታ አለው። ግን ስቲል ዲሲፕሊንን ግን ይፈልጋል ብዬ አስባለሁ። አሁን ይሄ በጣም እኮ አሁን ሶሻል ሚዲያው ትልቅ አማራጭ ሆኖ መጥቷል። ነገር ግን በዛው መጠን ኃላፊነት ይፈልጋል። ችግሩ እንዴት እናስተዳድረው ነው። እንዴት እናስተዳድረው ነው። ቀድም ያልከው ግን በጣም በጣም የገረመኝ ይሄ ኦዚያን በኦዚያን ቤት ያለ እውቀት የነበረ በቅናት የነበረው አገልግሎት አይታል እና እግዚአብሔር በተግባር አስተማረው። ሰውየው በተግባር አስተማረው በምን ያህል መጠን ዲሲፕሊን እንደሚፈልግ። በዚህ ካህን ባልሆነው ሰውዬ ቤት በአሚናዳብ ቤት ነው 3 ወር ኖሮ እንዴት እንደባረከው ተንቀጥቅጦ ስለያዘው። እሱም ብቻ ሳይሆን ቤተሰቦቹን ነው የሚለውና ባረከው። ጎረቤቶቹ ሁሉ ተባረኩ። ይገርማል። ስለዚህ ዳዊት ከዛው ተማረና ስርዓቱን አሁን እኮ ጥሩ ነገር ያመጣው ስርዓቱን ያዘ። ካለባበስ ጀምሮ ወደ ቤተ መቅደሱ ወደዛ እንዴት እንደወሰደው ስርዓቱ፣ ዝማሬው፣ የሙሴ ሕግ ጥንት የተነገረው ሁሉ እሱ እስከየት ነው የመጣው? ሕጉ እኮ መጽሐፉ ነው። ከመጽሐፉ ነው የመጣው። እግዚአብሔር ይባርክ። በጣም ድንቅ ሐሳብ ነው። ንባብን በተመለከተ አሁን መቼም ህዳሴ አይደለም የሚለው ንባብን አሁን ይሄው ከዚህ ከመቅድም አልወጣ ነው። ቀዳሚ ቃል የምንኖረው በሰው ልጅ ታሪክ ውስጥ በጣም በመረጃ የበለጸገ ዘመን ውስጥ ነው። ደግሞ ከዚህ በፊት ታይቶ በማይታወቅ ሁኔታ የመረጃ ተደራሽነት ተስፋፍቶ ይገኛል። ብዙ መረጃ በአንድ ይመጣልሃል። አሁን ቀደም እንዳልነው መርጦ የማስተናገዱ ጉዳይ ካልሆነ በስተቀር ማህበራዊ ሚዲያ ጥሩ እድል ነው። መርጦ በማስተናገድ በኩል ያለንን ኃላፊነት ለመወጣት ደግሞ መማማር፣ መመካከር ያስፈልጋል። መማማር፣ መመካከር ያስፈልጋል። እቺ ነው ልጨምራት። አንድ ላይ ተመለስልኛለህ። የንባብ ህዳሴ የሚለው ቃል ትርጉሙን ባጭሩ ወደ ንባብ ህይወት እንደገና መመለስን የሚያመለክት ቃል ነውና ንባብ አዲስ የጥበብ ሳይንስና የአስተሳሰብ ዓለም ወደሚያመጣበት ታሪካዊ ወቅት የሚያደርስ ልምምድ ነው። እንደሚባለው የሚያነብሰው 2 ዘመን ይኖራል። አየህ፣ የኋለኛውን ዘመን ይኖራል አይደለ? አሁንም ይኖራል። የወደፊቱን የሚጽፍ ከሆነ ደግሞ አንዳንድ አሁን ቅድም ካልከው ጋር ትላንትን የማያውቁ ልጆች አሉ። በዚህ ዘመናዊ ዘመን አንዳንድ ነገሮች ፈጣን ሊሆኑ ይችላሉ። ቅድማያቱን አባቱን ያለፈበትን ህይወት ምናምን አያውቅምና ታሪካዊ መሰረቱ ይናድበታል። በአየር ላይ ይሄ ብዙ ነገሮች ስለሚያመጣ ይችን ሐሳብ ጠቅለል አድርገህ አንድ ላይ ብታመጣልኝ ነው። 3ቱን ዘመን ይኖራል የሚያነብሰው። ኤግዛክትሊ ምንድነው በትክክል ማለት ቅድም ስንነጋገር እንደነበር ነው። አንድ ሰው ለመጻፍ መጀመሪያ ማንበብ መቻል አለበት። አሁን ይህንን መጽሐፍ እኔ ነኝ የጻፍኩት ብሎ ለማለት ከዚህ በፊት እንደዚህ አይነት መጽሐፍ አለመጻፉ ማረጋገጥ አለብን። ልናረጋግጥ የምንችለው ደግሞ ስናነብ ነው። አንድ አባባል አለ፣ መጽሐፍ ቤታችን ቁጭ ብለን ዓለምን እንድንዞር ያደርገናል የሚል አባባል አለ አይደል? እዚሁ ላይ ጠቅሼዋለሁ ያንንና መጽሐፍን አንድ ሰው ቤቱ ቁጭ ብሎ ጓዳው ቁጭ ብሎ ዓለምን እንዲጎበኝ እድል ይሰጠዋል። የትላንትናውን ማንበብ ይችላል። የዛሬውን ህይወቱን የነገውን ዴስቲኒ ማንበብ እንዲረዳ ይችላል። ካላነበብን ግን ትላንትናችንን ማወቅ አንችልም። ዛሬ የት እንዳለን ማወቅ አንችልም።
ስለ ነጋችን አንድ ሰው ልደግ ብሎ ካለ የት ነው ያለኸው ተብሎ የት መኖሩን መታወቅ አለበት አይደል? የት እንዳለ ከታወቀ በኋላ ወዴት መሄድ ትፈልጋለህ? ከዛ እንዴት የሚለው ጥያቄ ይመጣል። ስለዚህ የት እንዳለ ሰው እንዲያቅ ይረዳዋል ማንበብ። ወዴት መሄድ እንዳለበት ዳይሬክሽን ይሰጠዋል። ከዛ በኋላ እንዴት ወደዛ ደግሞ መድረስ እንዳለበት ዳይሬክሽን ይሰጠዋል። ስለዚህ ይህንን የምናገኘው መጀመሪያ ስናነብ ነው። መጽሐፍ እኔ ብዙ ሰዎች መጽሐፍ ይጽፋሉ ዲስ ዴይስ መጽሐፍን አሁን ላይ ይሄ የፕሬስ ነጻነቱ ስፔሻሊ ለክርስቲያኑ ማህበረሰብ ትንሽ ኔጌቲቭ ኢምፓክትም ያለበት ይመስለኛል። በፊት መጽሐፍ አንድ ሰው ከጻፈ ያ መጽሐፍ ይገመገማል፣ ይተቻል፣ ምናምን ብዙ ጊዜ ወስዶ ነው ወደ ህትመት የሚገባው። አሁን ላይ ግን የፕሬስ ነጻነቱ ማንም ሰው የሆነ መጽሐፍ ጽፎ ፕሪንት አድርጎ ማስመረቅ ይችላል። ያኛው ነገር ለንባብ ባህላችን ለንባብ ፍላጎታችን አንድ የቀነሰብን ነገር አለ ብዬ አስባለሁ። ለምን ሳምበዲ መጽሐፍ ጽፎ ፕሪንት ያደርጋል። ፕሪንት ያደረገውን እጃችን ላይ ይገባል። አንድ 20 ፔጅ እናነብና ምንም ቫልዩ እናጣበታለን። ከዛስ ቀጣይ ሌላውን መጽሐፍ ለማንበብ ፍላጎታችን ይቀንሳል። ስለዚህ ሳምሃው ያ ቫልዩ አድ ያደርጋል ብዬ አስባለሁ። የሚጻፉ መጽሐፎች በደንብ ተገምግመው ታይተው ወደ ማርኬት መቅረብ ቢችሉ ስፔሻሊ ለኛ ለክርስቲያኑ ማህበረሰብ ቫልዩ አድ ያደርጋል ብዬ አስባለሁ። እሱ ነገር እኮ ግን በመንግስት ደረጃ ነው፣ ከትውልድ ኃላፊነት ጋር የሚያያዝ ነው በቀጥታ። አንደኛ መንግስት ራሱን ለመጠበቅ፣ ሁለተኛ ትውልዱን በትውልዱ ላይ ባለበት ኃላፊነት ልክ የሚጠነቀቀው ነው። ማተሚያ ቤቶችም እሱን ነበሩ ባለፉት መንግስታት። ባለፉት ስትልኩ ኩራዝ ነበረ። በተረፈ 1 2 3 ማተሚያ ቤቶች ነበሩ። እዛው ጥሩ አርታኢዎች አሉ። የማተሚያ ቤታቸውንም ስም ይጠብቃሉ። እንደገና መንግስታዊ ቁጥጥርም አለባቸው። የሳንሱር ምናምን የሚባል ነገር አለ። ሁለተኛ ደግሞ ስነ ጽሁፍም እያደገ የመጣበት ዘመን ነው። ከርዕዮተ ዓለም አተያዩ ሶሻሊዝም ምናምን ከሚባሉ የሩሲያ ጽሁፎች ገብተው ኩራዝ ያንን ነው የሚሰራው። ባለሙያዎችም አሉ። አሁን መረጃ በጣም የበዛበት ዘመን ነው። ጥቂት ነው፣ ሁሉ ነገር ግልጽ ወጥቷል። ይሄ እኮ በቀጥታ ከመጨረሻው ዘመን ጋር ቢያያዝ ነው። መረጃ ድሮ እኮ አገርና አገራት የሚጋደሉበትን ምስጢር አሁን ዝም ብለህ ብሻ ቤት ነው የምታወራው፣ በጩኸት ነው የምታወራው። አሁን ነገሩ ተገልጦ እኮ እያበቃ እኮ ነው። እኔ አንድ ደስ ያለኝ ነገር የዛሬ 15 ቀን አካባቢ የተወሰኑ መጽሐፍ ኮፒዎች እኔ መካኒሳ መካነ ኢየሱስ አባል ነኝ። የተወሰኑ ኮፒዎችን ለቤተ ክርስቲያን በስጦታ መልክ ሰጠው። ከዛ አመስግነው ተቀበሉኝ። ሳይ ሁለቱንም ሳምንት መጽሐፉ አልተሸጠም። ከዛ እንዲሁ ምን ይሆን ብዬ አንድን ሰው ስጠይቅ አይ መጽሐፍ ሲሰጥ የመጀመሪያ የሚደረገው ከቤተ ክርስቲያን መሪዎች ከመጽሐፍ ጋር ጥሩ ግንኙነት ያለው ሰው ይሰጠውና መጽሐፉን አንብቦ ለምእመኑ ቫልዩ አድ ማድረጉን አረጋግጦ ከዛ ነው ለገበያ የሚቀርቡ። ልክ ያን ስሰማ በጣም ደስ አለኝ። it has to be like that። በቃ ማንም ሰው መጽሐፍ አምጥቶ ስለሰጠ ቤተክርስቲያን ይሄ ኃላፊነቷ መወጣት ስላለባት እንደዛ ሲሉኝ ደስ ነው ያለኝ በጣም። ምክንያቱም ይሄ ነው መደረግም ያለበት። አሁን ኤገስትም ኢቲሲ ካልተሳሳቱ ኢቲሲ መጽሐፍ አስመርቃለሁ ብለህ ከሄድክ እሺ ብሎ ቀን ቆጥሮ አዳራሽ አይሰጡም። መጽሐፉን አስገባ 2 ሳምንት ተነቦ ተገምግሞ ነው ይሄ በቃ ማለት ሁላችንም የድርሻችንን መወጣት አለብን አይደል? ተገምግሞ መጽሐፉ ከዛ ነው የምታስመርቀው የሚለው ቃል ቫልዩ አድ ያደርጋል። አዘርዋይስ ሁሉም አይነት መጽሐፎች እየታተሙ ሊመጡ ነው ማለት ነው። ልክ ነህ። እንደዚህ ጀምረዋል። አንድ ዶክተር ባለፈው መጥቶ እንደዚህ ኢንተርቪው አድርገን ጀምረናል አለ። ብቃቱን ፋይዳውን በጣም ነው የተደሰትኩት። በዛ ረገድ በቀጥታ ገበያ ላይ የሚውል ንግድ ብቻ አይደለም እኮ ለሚቸኩል ሰው እኔ አሁን አዳራሽ ቶሎ ለማግኘት ለሚቸኩል ሰው እንደው ሊበሳጭበት ይችላል። ግን ሪያሊቲ ነገን ልጆቻችንን ስናስብ ግን አትሊስት እነሱ ይህን ድርሻቸውን ከተወጡ አስፈላጊ የሆኑ እትሞች ብቻ ገበያ ላይ እንዲወጡ የበኩሉን ድርሻ ያውላል ብዬ አስባለሁ። በህትመት ሚዲያ በኩል ያለብን ጉድለት እንዳለ ነው፣ ምንም ጥርጥር የለውም። እንደውም አሁን መጽሐፎች የተናቁት እኮ ምን ጥሩ ርዕሰ ጉዳይ አንስቷል ከሚለውም ነው። አሁን የንባብ ህዳሴ ስትል ብዙ ነገር ነው የሚዳስሰው፣ ጉድለቶቻችንንም ከነጥቅሙ። አሁን አንዳንድ ነገሮች እንደዚህ ለማስታወሻ ያያስኩት ለምሳሌ ምንድነው ስትዘጋጅ ታነባለህ፣ ስታነብ ራስህ ያው ትማራለህ። ቀድም ያልነው ነገር ነው። ነገር ግን ከዘልማድ እምነት ይልቅ በመረጃ ላይ የተመሰረተ ዕውቀት እንድታዳብር ይረዳሃል። አሁን ይሄ ገጽ ስንት ላይ 82 ላይ አለ ታስታውሰው እንደሆነ ማለት ኤግዛክትሊ በትክክል እሱ አሁን ቤተክርስቲያን አሁን ይሄን መጽሐፍ ስጽፍ ሳምሃው አንዳንድ ቤተክርስቲያኖችን ለማየት እየሞከርኩ ነው የጻፍኩት። ለምንድነው አሁን ከረንትሊ ቤተክርስቲያን ውስጥ እኔ ማታ መጽሐፍ ሳገላብጥ ወይ ኮሜንተሪ ሳገላብጥ ሳይሆን
ከላይ ዳይሬክት ይዤ የመጣሁት መልእክት ነው ይላል። ህዝቡ አሜን ብሎ ይሰማዋል። ግን መጽሐፍን ሳናገላብጥ የእግዚአብሔርን ድምጽ የምንሰማበት ሌላ ምንም መንገድ የለንም። ኮሜንተሪ አገላብጫ አይደለም። ይሄ እንትን ያደርጋል፣ ዲስካሬጅ ያደርጋል። እንትንን ከላይ ዳይሬክት የመጣ ሜሴጅ ነው ያመጣውላችሁ ሲል ህዝቡ አሜን ይላል። ምንድነው እኔ ነቢያትን የምቃወም ሰው አይደለሁም። ምክንያቱም አንዱም ኦፊስ ስለሆነ መጽሐፍ ቅዱሳዊ ኦፊስ ስለሆነ፣ ነገር ግን እኛ ለመለየት አታችመንታችን ከመጽሐፍና ከእግዚአብሔር ጋር ያለ አታችመንታችን ማተር ያደርጋል። እኛ ከእግዚአብሔር ጋር ከመጽሐፍ ቅዱስ ጋር ያለን አታችመንታችን፣ ለምሳሌ አንድ የሕክምና ባለሙያ መድኃኒት አንስተ ይሄን ዋጥ ብትለው እሺ ብሎ ወስዶ አይውጥም። ይሄ ምን መድኃኒት ነው? ለዚህ እኔን ያመመኝ እንደዚህ ነው፣ እኔን ያመመኝ ይሄ ነው፣ ስለዚህ ለዚህ ይሄኛው መድኃኒት አይጠቅምም ይላል። ልክ እንደዛ ሁሉ አንድ ክርስቲያን የስህተት ትምህርት መጥቶ ቢያስተምር ነው ይሄ ስህተት ነው ለማለት ከመጽሐፍ ቅዱስ ጋር ያለው ዕውቀት የተሻለ መሆን አለበት። አሁን ላይ ስንመለከት አሁን ህዳሴ የሚለው ቃል የንባብ ህዳሴ ማለት እኮ ይሄ ሪበርዝ እኮ ነው አይደል? እንደገና እንደመወለድ ማለት ነው። ይሄ ፍሬንች ቃል ነው ሪዲንግ ሬናይሰንስ የሚለው ራሱ እና እንደገና መወለድ ማለት በፊት የነበረ አሁን እየጠፋ ያለ ነው። ሳምሃው አሁን ኢትዮጵያ ውስጥ ስንመለከት በእኔ ዕድሜ እንኳን ከ20 ከ30 ዓመት በፊት ክፍለ ሀገር በምኖርበት ጊዜ የክፍለ ሀገር አውቶቡስ ሲገባ ሰው ተሰብስቦ ተንጋግቶ ጋዜጣ ሲገዛ ሲያነብ እናይ ነበረ። ትምህርት ቤት በደረጃ አንደኛ ሁለተኛ ስንወጣ መጽሐፍ ሽልማት እንሸለም ነበር። አሉኝ መጽሐፍቶችን የተሸለመ የማቆ መጽሐፍ። እነዛ ነገሮች የንባብ ባህላችንን ያድስ ነበረ። በትምህርት ቤት ክለቦች ውስጥ ራሱ የንባብ ክበብ የሚባል ነበረ። ያ ጠፍቷል። አሁን ያ ጠፍቶ የተሻለ ነገር መጥቶ ቢሆን ኖሮ ጥሩ ነው። ግን ያ ጠፍቶ የንባብ ፍላጎቱም አሁን ቶታሊ ጠፍቷል። ብዙ ሰዎች ስለ ንባብ ህዳሴ ሲነገር፣ ስለ ንባብ ፍላጎት ሲነገር ሶሻል ሚዲያን ያሳብባሉ። ግን አይደለም። ሶሻል ሚዲያውንም ቶታሊ የማይጠቀም ሰው አለ፣ መጽሐፍም ግን አያነብም። ይሄ ራሱን ከቴክኖሎጂ ከከረንት ያሉት ሁኔታ ቶታሊ ያራቀ ሰው ነው። ሶሻል ሚዲያውንም ካልተጠቀመ መጽሐፍም ካላነበበ የት እንዳለ ይሄ ሰው አያውቅም ማለት ነው። በሌሎች ፍላጎት ነው የሚተዳደረው እኮ። ነገ እንደዚህ ይደረጋል የሚል መመሪያ ወይ በመጽሐፍ ይወጣል ወይ በሚዲያ፣ ሁለቱንም ካልተከታተለ ይሄ ሰው ራሱን ሩቅ ነው ማለት ነው። የራሱ የሆነ መረጃ የለውም። ሁለቱን የሚመዝንበት መረጃ የለውም። ኤግዛክትሊ ይሄ መባከን መጥፋት እኮ ነው። ኤግዛክትሊ አሁን እዚህ መጽሐፍ ላይ ማንበብ ሙሉ ሰው 71 እንደዛ ይላል። ሐሳቡ እንደዛ ነው። ማንበብ ሙሉ ሰው ያደርጋል ይላል። የትኛውን አይነት ሙሉነት ነው ይበልጥ የምታተኩሩበት? እኔ ያው መንፈሳዊውን ነው እንደ ክርስቲያን መንፈሳዊ። አሁን አንድ ሰው ክርስቲያን ነኝ ካለ ባይብሊካል ኮንቴክስቶችን አንብቦ ካልተረዳ ካላወቀ በስተቀር እኔ አንድ ነገር እላለሁ ሁሉ ጊዜ ለአገልጋዮች በዚህ አጋጣሚ ማለት የምፈልገው ለአገልግሎታችን ስፋት ተጠያቂው እግዚአብሔር ነው። ለአገልግሎታችን ጥልቀት ግን ተጠያቂው እኛ ነን። እኛ ለአገልግሎታችን ጥልቀት ተጠያቂዎቹ እኛ ነን። ምክንያቱም ደሞር ባነበብን ደሞር ባወቅን ቁጥር እግዚአብሔር ደግሞ ስፋቱን እየጨመረልን ይመጣል። ግን ከረንትሊ እኛ ፎከስ እያደረግን ያለ ነው ከጥልቀቱ ይልቅ ስፋቱ ላይ ነው። በተለያየ ሚዲያዎች በፌስቡክ በምናምን ኮኔክት አድርገን እዚህ ቸርች እንዲጋብዙኝ አድርግ፣ እዚህ ሀገር እንዲጋብዙኝ አድርግ እያለን ይሄ የመድረክ ጥማት ብቻ ይዘን እንትን እያደረግን ያለ ነው። ኢንስቴድ ኦፍ ዛት ፎከስ አድርገን ሙሉ ሆነን። ምክንያቱም አሁን አንድ የቡና ሲኒን እንደዚህ ያስቀምጠ ውሃ ግማሽ ሞልተው ሲኒውን ከዛ በኋላ በቃኝ ቢል ሲኒው ከዛ ለማስቀመጫው ላካፍል ቢል ሲኒው ይችላል ማካፈል። ግን እሱ ለማስቀመጫው ሲያካፍል እሱ ምን ሊሆን ይመጣል? እየጎደለ ይመጣል። ወራስ ግን ሲኒውን አስቀምጠ ዝም ብለህ እሱ ላይ ብትቀዳበት ከሞላ በኋላም ቢቀጥል መትረፍረፍ ነው።